ሰላም እንዴት ናቸው? ሐኪም ለይኩን ነኝ። እስኪ እሳቸውን ተጋበዙልኝ። ይኸው ካርዳቸው 2018 ዳር 4 ጀምሮ ታካሚያችን ናቸው። እስኪ እሳቸውን ተጋበዙልኝ። እኔ እንግዲህ እርስዎ እንዳሉት የእሳቸው ታካሚ ነኝ። በህዳር 4 3ኛ ወር 2018 የእርሳቸው መድኃኒት ጀመርኩኝ። የሚያመኝ ህማሞች የደም ግፊት አለብኝ፣ ታይሮይድ አለብኝ፣ ኮሌስትሮል አለብኝ። እንደገና ደግሞ የአንጀት ቁስለት አለብኝ። አሁን በሁለት ወር ብቻ የወያ ሆስፒታል አዳማ እዛ ነበር ስታከም የቆየሁት። አሁን ባለፈው እጄ ስመረመር ይሄው የሐኪም ማስረጃ ንጹህ ነው ተብዬ ይሄንን ወረቀት ይሄ የዛሬ ሆስፒታሉ 20 ዶክተሮች አንድ ላይ ሆነው ተባብረው የከፈቱት ሆስፒታል ነው። አዳማ ላይ ነው ያሉኝ። ማን ነው ስሙ? የወያ ሆስፒታል። ይኸው ይሄን ይመስላል። ከመጀመሪያ ጀምሮ ያለው ውጤት ነው አለላችሁ ያለ ሌላ ብዙ ወረቀቶች አሏቸው። ባይዘው በድንገት ስለመጡ ነው ዛሬ እንጂ እና እንግዲህ አሁን ከዚህ ሁሉ በሽታ ድኛለሁ። እግዚአብሔርን አመሰግናለሁ። ዶክተር ላይኑን ቀጥሎ ከእግዚአብሔር ቀጥሎ ዶክተር ላይኑንም አመሰግናለሁ። የእርሳቸው መድኃኒት በጣም ጥሩ ቆንጆ መድኃኒት ነው እና የማይወዳደር መድኃኒት ነው። እኔ ከዚህ በፊት የዚህ አይነት መድኃኒት ብዙ ቦታ ሄጄ ነበር። ወደ 20 ዓመት ታምሜ ነበር። በዚህ 20 ዓመት ያለድኩት ሕክምና የለም። እዚህ አዲስ አበባ ውስጥ ያለድኩት ሆስፒታል የለም እና ምንም መፍትሄ ሊገኝልኝ አልቻለም። አሁን በእርሳቸው በእግዚአብሔር ፍቃድ እርሳቸው ጋር ድኜ አሁን ነፃ ሆኜ ሰውነትን በጣም መጀመሪያ የተጎሳቆለ ነበር። አሁን ዳና ሆኜ ሰውነትን ጨምሯል። ሁሉ ነገር ዳና ሆኜ እንግዲህ አሁን ድኜ መጣሁት። ሁሉም ሰው ወደዚህ ቢመጣልን ፍላጎቴ ነው እና ወደዚህ ሰው አሁን እኔም ደግሞ ሰው ወደዚህ እንዲመጣ በቻልኩት አቅምና መጠን እንግዲህ ሰው ወደዚህ እንዲመጣ ግፊት አደርጋለሁ። ሰው ሁሉ እንዲታከም እዚህ መጥቶ እንዲታከም ቢታከም ወይም እንዲታከም ፍላጎቴ ነኝ እና ይሄ ነው። በኦሮምኛ ደግሞ እኔ አሁን አማኒ ዱራኒ ዱኩብሰታ ዲቤ ጋራሸኒ ጃቲ ታይሮዲን ቀባ ዲባ ዲጋይን ቀባ dhukkuba macaroo keessaa hin qabaa, koolistiroolii hin qabaa. Dhibee kana hundarraayyuu amma dhibee kana Yooyyaa hospitaala kan jedhamu Adaamaa doktoroota nama 24 bananii sarjariin ሆኖ ነበር አይደል? ta'ee ነበር. Amma hospitaala kana nama 24 walitti bananii hojjetaa jiranii amma ka'amata waggaa gara 24 waggaa 30 dhibamaa ture kana amma kun natsaadha jedhamee waraqanni kun ragaa koolistiroolii irraa kan immoo taayiroodii irraa kan immoo dhiibbaa dhiigaa irraa kan macaroo keessa madaadhaa nusuudha kan jedhamu kunoo Addis Ababa dirasii ergamee waraqaan kun ergamee ውጤትን ንጹህ ነው እንግዲህ ነው ከነው ይላል። ታይሮይዱን የትኛው ዶክተር ነው ነፃ ነው ያለውት? ታይሮይዱ ዶክተር እንግዲህ ዶክተር የት ነው የሚሰራ? አዲስ አበባ እዚህ ጥቁር አንበሳ ነበር የሚሰራ። አሁንስ እሱ ጋር ነው የሚከታተለው። እሱ ደግሞ ቅዳሜና እሑድ እኛ ጋር አሰላ ይመጣል። እኔ አሰላ ነበርኩኝ። ቅዳሜና እሑድ እኛ ጋር ይመጣል። እዚህ ግን የሚሰራው እዚህ ጥቁር አንበሳ ሆስፒታል ነው። እሱ እንግዲህ በጣም ጎበዝ ሐኪም ነው። ትላንትና ተመርምሬም እሱም ጋር ታይሮይዱን ነፃ ነው ብሎኝ ነበር። ትላንትና ተመርምሬ ነፃ ነው ብሎኝ ነበር።
እንግዲህ ከዚህ ሁሉ ታይሮይድ እንግዲህ ከዚህ በፊት መድኃኒት በሕክምና አይዳንም ነበረ። አሁን እንግዲህ ድኜ ከዚህ ሁሉ በሽታ ድኜ ነፃ ሆኛለሁ ነው የምላቸው። እሱ ደግሞ ሌላ ደግሞ ሌላ ነገር ደግሞ በወሲብ የወሲብ ድክመት አለብኝ። እሱም አሁን ተስተካክሎ አሁን እየተነሳ አስቸገረ። አሁን እየተነሳ እንግዲህ እያስቸገረኝ ነው። አንዷን ሸበላ እንግዲህ አላህን መድዋ ጠይቀው። አሁን ያው ተደስቼ እየተናገርኩኝ ነው። እንግዲህ እግዚአብሔርን አመሰግናለሁ። ዶክተር ላይኑም ቀጥሎ አመሰግናለሁ። ከእግዚአብሔር ነው እንግዲህ እግዚአብሔር ስጦታ ነው። እነርሱም እግዚአብሔር ነው አስተማራቸው። እንግዲህ እርሳቸውም ጤና ሰጥቶልኝ እግዚአብሔር በዚህ እንዲቀጥሉና ሰዎች ደግሞ ወደዚህ መጥቶ እንዲታከሙ ፍላጎቴ ነው። ሰዎች ሁሉ ቢሰሙና አይሰሙም። ሰዎች አሁን አላወቁም። እኛ ጋር አሁን ገና ቅርብ ጊዜ ነው ሰማ ነው። ቅርብ ጊዜ አጋጣሚ በቶክቶክ ነው እኛ ያየነው አይደለም እንዴ? በቶክቶክ ነው እኛ ያየነው። እኛ ራሳችን አጋጣሚ በቶክቶክ አየን እና ሁሉ ሰው ስላላየ ስላልሰማ፣ ሰው ከሰማ አሁን ወደዚህ ይመጣል። እና እንግዲህ የዚህ አይነት መድኃኒት እኔ ብዙ ቦታ ሄጄ ነበር። ምንድን ነበር መድኃኒት የሰጠሁት? ሁለቴ ነው የወሰዱት። እርስዎ የሰጡኝ መጀመሪያ በስልስ ሶስት አይነት መድኃኒት ነው የሰጡኝ። መጀመሪያ በስልስ እየተቁላላ ተቁላልቶ የሚበላ ጠዋት በባዶ ሆድ እንደዛ፣ በሳምንት አንድ ቀን የሚዋጥ የሚታጠን ተሰጥቶኝ ነበር። ድጋሜ ደግሞ መስመጡ ድጋሜም በስልስ የሚበላውን 12 ቀን ወስደዋል። እንግዲህ ኦቦ መሐመድ እናመሰግናለን። ገለቶማ ወልፋሉ።